ጉራ ታስሮ ነው ያለችው እስር ቤት ውስጥ። በዛ ላይ ብቻዋ ሴፔሬትሊ ነው ለብቻዋን የታሰረችው። 9 ወር ሆኗታል ለብቻ ክፍል ከተደረገች። ምንድን ነው የምትሉት? ወንድም ካልድ ምን ያርጋችሁ? ምንድን ነው ወንድም ካልድ? ወንድም ካልድ ግን በጣም ፈርቷል። ለምንድን ነው? ምኑን የፈራው? እኔ ምንም አልሰማውም። ቪዲዮ ስሰራ የእናንተን ድምፅ ቀንሼ ነበር። ቪዲዮ ላይ እንዳትገቡብኝ ድምፃችሁን ቀንሼ ነው ቪዲዮ የሰራሁት። አሁን ግቡና ሁላችሁም ፖስት ሆኗል እዩልኝ። ቪዲዮን ፖስት ሆኗል አልሆነም? ሁላችሁም ለሌላ ድምፅ ሁኑ። ሳትሞት አስክሬኗ ሳይሆን ነብሷ ከዛ ውስጥ እንዲወጣ ድምፅ ሁኑ ሁላችሁም። አቡዬ ስሙን አንዴ ማስተካከያ ብታደርጊለት። አንደኛ አህመዲን የሱፍ አህመዲን የሱፍ ነው ያልኩት እኮ አህመዲን የሱፍ አይደል? ሀሰን የሱፍ ልክ ነው። አይ አህመዲን የሱፍ ወንድም ካሊድ ለሌይላ ከመስዋዕት በላይ የከፈለ ወንድማችን ነው። ፈጣሪ ይጠብቀው። ወንድም ካሊድ ብዙ የመግቢያ ቦታዎችን ብዙ ነገሮችን ያመቻቸልን ብዙ ነገሮችን የሰራልን ወንድም ነው። የራሱን ጉዳይ ትቶ የራሱን የክስ ወረቀት ትቶ በሌላ ጉዳይ ላይ ታች ስንል የነበረ ወንድም ነው። ስልክ ቁጥር ዋትሳፕ ያለውን ዋትሳፕ ከሌለው ደግሞ ቴሌግራሙን እኮ ካሊድ አህመድ ሶሪ አንቺ ላክሽልኝ ቁጥሩ ነው። ቁጥሩ ደግሞ ዋትሳፑ ፎቶ የለውም። ፎቶ አለሽ? የወኪሉ ፎቶን ነው የምፈልገው ማሬ። ስሙ አለኝ፣ ፎቶ ነው የሌለኝ። ቮይሲን እኮ ሰምቶታል። አህመዲን የሌላ ወኪል እኮ አህመዲን ዩሱፍ ቮይሲን ሰምቶታል። ግን ለምንድን ነው የማይመልሰው? ቮይሴ ሲን ሆኗል። ኦልሬዲ አጎትዬው እሱ ነው ወይ ተስፍሽ? ሰፊዩ እሱ ነው ጉዳዩ የሚያውቀው። ጠይቁት፣ ያለውን ነገር ይነግርሻል። ያለውንም የተፈጠረውንም ነገር ጠይቁት። እሺ ተስፍዬ፣ የወኪሉን ፎቶ ፈልጌ ነበረ። የወንድምየው ዋትሳፕ ነምበር ላከልክ? ሰፊዩ ፎቶ ካለው ይነግርሻል። እሱም ያውቀዋል። ፎቶ አላችሁ? የወኪሉ ፎቶ አላችሁ? የአህመዲን ፎቶ የለንም። የፓስፖርቱ መረጃ የመጀመሪያ የተላከልኝ ያለ እሱን ፈልጌ ያዋጠዋለሁ። መልኩን ነበር ፓስፖርት ቲክቶክ ላይ መለጠፍ አይፈቅድም። ቲክቶክ ዋርኒንግ ይሰጣል። ፎቶ ነው የፈለግኩት። ፊቱን ፎቶ ይኖራል። ከኮሚቴ ጋር መግለጫ የሰጡበት ፎቶ ይኖራል። አገኛለሁ። ይኖራል። ከዛ ቤት ቪዲዮ ለቀዋል ኮሚቴዎች። ኦኬ አቡዬ 10 ሚሊዮን ብሩ የደረሰ 10 ሺህ ያሉ እኮ እሱን ምልክ አልደረሰ አላገኘሽውም? 10 ሺህ ሪያሉንማ ወሰደ አላከም ለቤተሰቧ። ቤተሰቦቿ ደግሞ ልጃቸው ነው። አዎ ወኪሉ አህመዲን ሰኢድ ይባላል። እሺ ሰይፉ አጎቷ ነክ? የሌላ አጎት ነክ? አዎ ነኛው አቡዬ። እሺ እንድታስረዳን እንፈልጋለን እባክህ። እሺ ያው ጉዳዩ በጣም እኛም ቀን በቀን እየተከታተለን ሁሌ ድብቅ ሚስጥር ነው አካሄድ እየተካሄደ ነበረው። ይገርምሻል አቡ፣ እኛ እስከዛሬ ያልደረስንበት ያልጠየቅነው ያላለቀስንበት የለም እና ቼናቸው መንግስታዊ ይሁንም ምን አይነት እንደሆነ ራሱ ግራ በሚያጋባ ሁኔታ ላይ ነው ያለው እና አንድን ከተጨባጭ መረጃ ሳይነግሩን ይኸው ዛሬ ላይ ግን እንደዚህ አይነት ያሁን የሀዘን ድባብ እንድንሰማ ተገደናል። ስለዚህ አሁን ጉዳዩ አንድን ቀን በተጨባጭ መረጃ እንዲህ ነው ይህ ነው ብለው ነው አያውቁም። ነገ 3 ወር 2 ወር ጠብቁ ብቻ ነው የምንባለው እና ሙሉ ኮሚቴው ከዛ ፊት ጥሩ ስራ እየተሰራ ነበረ። መቼ ገንዘቡ እስኪሰበሰብ እና እስኪላክ ድረስ በነበረው ሁኔታ ላይ ጥሩ እየተነበብን ሙባረክ ጥያቄዎች ሲኖሩ ጠይቀው። እሺ አንዴ እኔ ቪዲዮ ልሰራ ነው። ኦኬ እዚሁ ጋር ነኝ። አንድን ቀን ስለ ሌላ ትክክለኛ መረጃ በተጨባጭ ሰጥተውን አያውቁም። ብሩ እስክንሰበስብ ራሱ በጊዜ ላኩ በሚል ከመነሻ ግጭት ጀመርን ከኔ ጋር ገና ከመነሻ የኢትዮጵያ ሕዝብ ተባብሮን ለማሰባሰብ ራሱ ህጋዊ ሰነድ ስንጠይቃቸው ህጋዊ ሰነድ ከወኪሉም ሌሎችን ኮሚቴዎች ህጋዊ ሰነድ የሚባል ነገር የለም፣ ከሰበሰባችሁ ሰብስቡ፣ የራሳችሁ ጉዳይ ነበር ያሉን እና ከመነሻ ስንጀምር ጀምሮ
ኮሚቴዎች ላይ ነው እንደዚህ ባዩ ህጋዊ ምናምን የለም የሚለው ማን ነው? ተወካዩ አህመድን የሱፍ ሀሰን ይባላል። እሱ እዛ 10 ሺህ ያሉን ያስቀረው። አዎ። እና እሱ ስንጠይቀው አይመለከተኝም ብሎ የሆነ ማይረባ ወረቀት በኢሞ ላከልኝ። ያንን አስተርጉመን ፕሪንት አስደረግን። ውጭ ጉዳይም ስን ውጭ ጉዳዩን አላውቅም አሉን። እሺ እናንተ ያላወቃችሁት ጉዳይ አይመለከተኝም ምናምን የሚለው እሱ ነው ወደ እናንተ የመጣው ወይስ እናንተ ናችሁ ሄዳችሁ እንደዚህ አድርግልን ያላችሁት? ጥሩ። አሁን ስጋ ሙሉ የምን መሰለ፣ መጀመሪያ ላይ የኛ ፋሚሊ ነበረ፣ የፋዘሬ በኩል ፋሚሊ እዛው ሳውዲ ላይ ነበረ እና ይሄ ጉዳይ ከተከሰተ ቀን ጀምሮ መረጃ ይሰማል። አብዱል ሙሂን ይባላል። መታሰሯን ይህን ነገር መባሏን ሲሰማ ቦታው ድረስ ይሄዳል። እሷ ያለችው ቤት ታሰርችበት ቦታ ድረስ መለስ ድረስ ሪያድ፣ እዛ ድረስ ሄዶ ውክልና ስጡኝ አለን እና እኔም ከእህቴ ጋር እኔም ጨምሬ ለዘመዳችን አብዱል ሙሂን ለሚባለው ውክልና ሰጠ ነው። ውክልና ስጡኝ አለ እሱ። ወደዛ ልመጣለህ ነው። ከዛ ይሄ ዘመዳችን ውክልና ሰጠ ነው። ጉዳዩ እያስኪደው እያለ ከፊሌ ሞቷል። ከፊሌ ስለሞተ እኔ መቀመጥ አልችልም። ስለዚህ አህመድን የሚባል ሰው ከኔ የተሻለ ጠንካራ ሰው አለና ለሱ ውክልና ስጡልኝ፣ በሱ ስም ውክልና ላኩ ብሎ የእሱን ስልኩን፣ ፓስፖርት ነምበሩን፣ እያንዳንዱ ኤቪደንስ የኛ የርቀት ዘመዳችን ነው። እሱ ለእኛ ላከልን። እኛ ደግሞ ምንም የምናውቀው ነገር የለም። የአህመድ የሚባል ሰው ምንነቱንም አናውቅም። ስለ እሱም አልጠየቀንም። ይሄ አብዱል ሙሂን የሚባለው ሰውዬ የእሱን መረጃ ከላከልን በኋላ እኛ ቀጥታ የእሷ ስለጨነቀ እንድትፈታ ስለምንፈልግኛ ያለች ሁኔታ በጣም ከባድ ስለሆነ ምንም ሳንል ለሰውዬ ውክልና ላክልለት። ሚዩት ነው አይሰማም። እና ለአህመድን የሱፍ ውክልና እንድንልክ ያደረገን አብዱል ሙሂን ነው እንጂ አህመድን በመሰረቱ ውክልናም ስጡኝም አላለንም። እኛም አናውቀውም፣ እሱም አያውቀንም። ኮሚቴዎችን ማን ነው የመረጣቸው እያሉ ነው እንግዲህ ኮሜንተሮች ይነበብላቸዋል። ኮሚቴዎችን ማን ነው የመረጣቸው? ኮሚቴዎች የመረጣቸው እዛው ኤምባሲ ነው የተቋቋሙት። እኛ ባለን መረጃ ኤምባሲ ነው የተቋቋመቸው እንጂ እኛ አንዳቸው የምናውቀው ኮሚቴ የለም። ተመለሰላችሁ? ተመልሶላችኋል ብዬ አስባለሁ። አሁን ያለው አማራጭ ወላሂ ቢቻል ወይ አጎቷ የደም ዘመዶቿ ወይ እናቷና አባቷ በኡምራ ስምም ይሁን በኢቃማም ምን አባቱ 10 ሺህ ያለው እናዋጣለን። ኢቃማ የ10 ዓመት የ2 ዓመት የ1 ዓመት ለምን አይሆንም? እኔ በበኩሌ ያዋጣለሁ። ወደ ሳውዲ ሂዶ ልጃቸውን በአይን አይቶ እሷ ራሷ እናቷን እና አባቷን ስታይ ትንሽ ሊሻላት ስለሚችል ከተቻለ ወላሂ እንደዚህ አባቶችና እናቶች ቢሄዱላትና ቢያዩዋት ለአንድ ቀን ራሱ ደስ ይለኛል፣ እንዳንድ ሰው ማለት ነው። ወላሂ በጣም ያሳዝናል። ግን ያጣራንበት መንገድ ይቅርታ፣ ትክክለኛ ጤንነቷ ምን ላይ አለች? በህይወት አለች? ግን ይሄን መናገር አልችልም። አቢባን ጠይቃት። ሀቢባ ሀቢባ ስትመለስ ሁሉም አዎ እናዋጣለን እያሉ ስለሆነ እዚሁ ሀቢባ ቤት 20 ሺህ ሪያሉን አዋጥተን ኢቃማ ካስፈለገ ደግሞ ዚያራ በጣም ቀላል ነው አሉ። 70 ሺህ ብር ነው አሉ። እኔ ራሱ ቪዛ ሰርቼ ዱባይ ስላለው ትንሽ ታውቃላችሁ። ለምን አሁን መንገድ ስላልተመቸኝ ሙቤ አሁን አሸራላዋ ሂራሁን እኮ በሻባ መመለስ የሚቻልበት የኡምራ ፓኬጅ አለ። በቃ የኡምራ ፓኬጅ አለ ፓኬጅ አለ። ኡምራ ካለ ታዲያ አሁን ለምን እናዋጣም? እኔ ወላሂ አንድ ሰው እችላለሁ ከፈለጋችሁ። ይኸውልህ ገንዘብ ለማዋጣት አይደለም። አሁን ገንዘብ ደግሞ ስላላቸው ከዛው ባንክ ሂዶ አለቀ በቃ። ከዛ በኋላ አስፈላጊ ከሆነ እኮ እሱን ገንዘብ መተካት ይቻላል። ነገ ዛሬ ሳይባል እናትና አባቷ ይምጡ። ቴንኪው ሀቢባ ትመለስና ሀቢባ እናትዮና አባትዮ ቪዛ 70 ሺህ ብር ነው። እኔ ከፈለጋቸው አገናኛቸዋለሁ። 60 ሺህ ብር ይቅርታ 60 ሺህ ብር ነው። ትኬታቸው ደርሶ ግባ ቢል 300 ሺህ ብር ቢጨርሱ ነው። እዛ ደግሞ የሚበሉትን የሚጠጡትን የሚያርፉበትን እናመቻቻለን። ኢትዮጵያውያን አይጨካከንም። ግፋ ቢል 300 ሺህ ብር ያውጡ። ወላሂ ወጪያቸውን ከነ ትኬት ትችላላቸዋል። ይሂዱ ይረፉ። እኔ ሌላ ነገር ሳይሆን እናትና አባት ስለሄዱ ይለቀቃሉ ሳይሆን ቢያንስ ኤምባሲ ሂዶ ይወድቃሉ። ኤምባሲ ሂዶ ወድቆ ይጮሃሉ። እውነቴን ነው የምላቸው። ሌላ ደግሞ ልጅቷ
ቻንስ አግኝታ አንዴ እናቷን ብታይ አባቷን ብታይ አንቆጭም። ቅድሙንም ብር ያዋጣ ነው። ትኑር አትኑር አላህ ነው የሚያውቀው። እንዲገናኙ ነው እናትና ልጅ እንዲገናኙ ነው። አሁን እኮ አገናኘም ማለት ነው በቃ። ስለዛ አብዋ ስትመለስ ከብሩ ላይ ተበድረን ካለው ህዝብ ካዋጣው እኛ ካዋጣ ነው ብር ላይ ተበድረን ነገውኑ ፓስፖርታቸውን ቪዛ እንዲያሰሩ መንገድ ካላችሁ አሰሩ፣ ከሌላችሁ እሰጣችኋለሁ 60 ሺህ ብር 120 ሺህ ብር። እንደውም ወንድሟ ሚድ እናትና አባት ሳይሆን እናት አባት ሽማግሌ ሊሆኑ ስለሚችሉ ልጁ ወጣቱ ሚድ ሶስቱ ነው። እዛ ያለ ኢትዮጵያውያን ተቀብሎ ኤምባሲ ይውሰዳቸው ያለውን ጉዳይ በቅርበት ተከታትሎ ወደ ሟቾቹም አስፈላጊ ሆነ መሄድ ከተቻለ ካልተቻለ ደግሞ በህግ ራሱ ብር ከፍሏል እነዚህ ቤተሰቦች በቃ። እና ኮሜንተሮች ይሆናል ሀሳብ ተቃላቢዋ ነገር ይሄንን ሀሳብ እኮ ወንድም ካሊድ አምጥቶ የኤምባሲ ጉዳይን እጨርሳለሁ ፓስፖርት ካላወጣችሁ እኔ እኮ ወንድም ካሊድ ይኸው ገባ፣ እድሜው ረጅም ነው። ይሄ ነው የተባለው። በቃ ይገናኙ። እኔ ላልኳችሁ ሙቤ ማሁን ነገር ስላሳዘነኝ ሙቤ ትንሽ ክሊር ለማድረግ ይኸውልህ፣ ይህን እኮ ተወያይተንበት ቅድም እንዳልከው እነሱ ብቻ አይደሉም ወንድሞቿም እዛም ያው እንግዲህ አንዳንድ ጊዜ እንግዳም ስለሚሆኑ ትንሽ እኛ የጉዞም የምንም ልምድ ስላለን እኛ ራሳችን ወጪያችን እንችለን ከእነሱ ደግሞ ከአካውንቱ ላይ ገንዘቡን ችለው ከዛ ደግሞ ያው እኔ ደግሞ በደንብ በወረቀት ስለሆነ ማምነው እዛ ከሄድን በኋላ ወደኋላ መመለስ እንዳይኖር የቤተሰብ ማረጋገጫ ወረቀት ቤተሰብ ወላጅ መሆናቸውን ከዛ ውጭ ጉዳይ ደግሞ ለሪያድ ላለው ኤምባሲም ወረቀት ጽፎልን። ምክንያቱም ማንም ሰው ቤተሰብ ነኝ አባት ነኝ እናት ነኝ ስላለ ማንም የሚቀበል የለም እዛ ብንሄድ። ስለዚህ ይህን ነገር ከጨረስም በኋላ እኔ አሁን አልሐምዱሊላህ ዝግጁ ነን በቀን ለማድረግ። ፓስፖርታቸው ነው ፓስፖርታቸው አልቋል። አይ ቲንክ ሰፊዩ ሰላሙ አለይኩም። እንግዲህ አሁን ነው የተገናኘ ነው። ስለዚህ ወረቀቱ አልቋል አይደል? የቤተሰብ ማረጋገጫው ወንድም ካሊድ ተነሳና የመጨረሻው የውሳኔው አሁን አንቺ የምታነቢውን ውሳኔ ወረቀት ተላከና ይሄን ይላካል። እንግዲያውስ እንደሱ ከሆነ አንድ ቀንም እድሜ ነው ሄዳችሁ እዩ በሚለው ነገር ወሰንን። ልክ ዛሬ አሁን ሙባረክ እንደወሰነው ወሰንና ተስማማን። ስንስማማ ቤተሰቡ ፋይዳ መታወቂያ አልነበረባቸውም፣ ፓስፖርት አልነበራቸውም። ሙሉ እኔ ጋር ድረስ 1 ወር ድረስ ተቀምጠው ይህን ፕሮሰስ ካወጡ በኋላ ፓስፖርት እጃቸው ላይ ሲይዙ የቤተሰብነት ማረጋገጫ ደግሞ የላቸው ማለት የቤተሰባዊ መሆናቸውን። ስለዚህ ካሊድዬ ይቅርታ አድርግልኝ እንጂ ይቅርታ አድርግልኝ ሙኒት ጥያቄዋ እኮ ይሄን ሁሉ እንትን ተብላ ለመውጣት 1 ወር ሲቀራት ዛሬ ለምንድን ነው ይሄ ነገር መነሳቱ ያስፈለገው ላለችው እኔ መልስላት አይሻልም? ጥሩ እኔ መልስላት አልኩ። ይቅርታ ወንድም ካሊድ አንተ እያልክ ያለው ለእኛ ጥያቄ ነው፣ ለሁሉም ጥያቄ ነው። እሱን ደግሞ እሱ አልቋል ስላለ ባያልቅም ራሱ ቀላል ነገር ነው። ቀበሌ ሂዶ የልጅቷ አባትና እናት ወንድም መሆናቸውን ቀበሌ ስለሚያውቅ ምስክር ይዞ ሂዶ ወረቀት ይወስዳሉ። ከዛ በኋላ ፍርድ ቤት ይሄዳሉ። ከዛ በኋላ የፍርድ ቤቱ ወረቀት ይዞ ሂዶ ውጭ ጉዳይ ማስመስከር ነው። ልክ ሰው ዱባይ ላይ ወይ ሳውዲ ላይ ሞቶ ቤተሰቦች ልጃቸው መሆኑን እንደሚያረጋግጡልን ማለት ነው። ብዙ ላይ ሳስገብተናል። ይሄ ቀላል ነገር ነው። እንደ ከባድ እያላችሁ ያላችሁ ይቅርታ አድርጎልኝ እንጂ ሙኒት አንቺ ላልሽው ደግሞ ዛሬ የተነሳበት ምክንያት እስር ቤት ላሉት ቆይ ወንድሜ እስር ቤት ያሉ ልጆች ከልጅቷ ጋር ታስሮ ያሉ ልጆች ካርድ ይጠይቁኛል። ቁጥሬን ፕሮፋይል ስር ስለሚያገኙ በፊት ያላቸው እየተሰጣጡ ካርድ ይጠይቁኛል። ዛሬ ለካርድ ደውሎልኝ ካርድ እንድሞላላቸው ማለት ነው። ትላንት ቦ ዛሬ ውሰዱ አልኳቸው። ዛሬ መኪና እየነዳው ሲደውሉልኝ መኪና እየነዳው እንትን ማለት አልችልም ቤት ደርሼ እሰጣቸዋለሁ ስላቸው ሙባረክ የሆነች ልጅ ምናምን ታውቃታለህ ባለፈው እያስረዳቸዋል ነበር ምናምን ብሎ ስሟን ሲያነሱልኝ እሺ ወላሂ እንድትሞት ድምፁን ሁላት አሉኝ። ማን አብሯት ታስሮ ያሉ ልጆች ናቸው። ገባሽ መሆኔ